ሰላም ጤና ይስጥልኝ። በአእምሮ ሜድ የተዘጋጀ የመርዛማ ሰዎች አይነቶች። አንድ ሰው የድካም ስሜት፣ ግራ የተጋባ ወይም ሜራ ያለ የከበሩት ይመስሎታል? ያ በአጋጣሚ አይደለም። ይህ መርዛማ ሰዎች የሚኖራቸው ባህሪና ተጽዕኖቸው ጉልበታችሁን ያሟጣሉ፣ አስተሳሰባችሁን ይሰርቃሉ፣ አስተያየታችሁን ሁላ ሳይቀር ይወስዳሉ፣ ማንነታችሁን ሁላ ሳይቀር ይለውጣሉ። በዚህ ቪዲዮ ውስጥ በጣም አደገኛ ነው መርዛማ ሰዎችን እናያለን። አንድ ጊዜ ብቻ አይጎዱም። ሁሌም በሕይወቶ ሲጎዱት፣ ሲያማርሩት፣ ሳያውቁት ሲቆጣጠሩት ይኖራሉ። እንደዚህ አይነት ባህሪ ያላቸው ሰዎች እና ባህሪያቸው መገለጫዎች እናያለን። ስለዚህ ከተሉ አረፍ ብሎ ቻናላችን ላይ ሰብስክራይብ በማድረግ ይጀምሩ። አንደኛውን እንጀምራለን። ከአእምሮ ሜድ ጋር መልካም ጊዜ። የመጀመሪያ የመርዛማ ሰዎች አይነቶች ውስጥ አንደኞቹ ማስተር ማኒፑሌተር ይባላሉ። ማስተር ማኒፑሌተርስ እነዚህ ናቸው። አይሳደቡም ወይም ደግሞ ጮክ ብሎ አይናገሩትም። አይሆንም። ጥርጣሬን በአእምሮት ውስጥ እንዲፈጠር ያደርጋሉ። አእምሮ እንዲሾኳሾኩና ተጠራጣሪ እንዲሆን አእምሮ ላይ ይሰሩበታል። ቃላቶችን ያጣምማሉ። የተናገሩትን እውነት እንዳልሆነ ያንሾኳሾኩ። እንግዲህ ማኒፑሌተሮች ሙሉ አእምሯችን ነው የሚቆጣጠሩት። ምንም ሳይቀር ትናንትና የተናገርነው እውነት ሁላ ዛሬ ላይ እንድንክድ ያደረጉን ይችላሉ። ትናንት እንዲያልተናገርክም ይሉሃል። እነሱ ነገሮችን እያሰብክ ነው አእምሮ ውስጥ እንድታሰላስል ያደርጋል። ይህም ተናገር ያላቁም ብለህ መልሱን ትሰጣለህ። ቡም አሁን ግራ ገባ ይለዋል። ግራ እንዳጋቡ ያምናሉ ውስጣቸው። በዛ አእምሮ ውስጥ እየበራ ያለውን ማብራት ያጠፉባል። ማተኛት ስሜት እንዲሰማ፣ ፍርሃት እንዲወር ውበትን ይጠቀማል እና በጣም አስፈራጊ ውስጥ እንደሆንክ አእምሮ እንዲሰማ ያደርጉባል። ሳታውቅ ብዙውን ጊዜ ጉዳቱ እስካይደርስ እንኳን አይሰማህም። ምልክቶችን የሚያጠቁት ዝም ብሎ ነው። ግን ያለማቋረጥ እራሱ እንዲጠራጠሩ ያደርጋሉ። በተሳሳተ መንገድ ይቅርታ እንድጠይቃቸውም ያደርጓል። ሙሉ ለሙሉ ስለተጠራጠሩ ማለት ነው። በእጅህ ካስገቡ በኋላ ከእጃቸው መውጣት እንዲያቅት እና ከአንጀትና ከልብ እንድታምናቸው ያደርገዋል። በሁለተኝነት ደረጃ በመርዛማ ሰዎች አይነቶች ውስጥ ናርሲስቶች ወደ ክፍል ውስጥ ይገባሉ። ፈቃድም አይጠይቁም። ዓለም በዙሪያቸው እንደሚሽከረከር ይጠብቃል፣ ያማክራሉ፣ ልዩ ስሜት እንዲሰማዎት ያደርጋሉ። በዓለም ውስጥ አስፈላጊ የሆንከው ለነሱ አንተ ብቻ የሆንክ መስሎህ እንዲሰማ ያደርጋሉ። ግን ወጥመድ ነው። ምክንያቱም ኢጎአቸው መመገብ ባቆምክበት ቅጽበት የእነሱን ኢጎ መመገብ ባቆምክበት ቅጽበት ማጥቃት ይጀምራሉ። ችላ ካልካቸው ወይም ካስከፋቸው ሁሉም ነገር በቁጥጥር ውጭ እንዲሆን ያደርጋሉ። በጥልቀት ናርሲስቶች በጣም አስተማማኝ አይደሉም። ነገር ግን ከመፈወስ ይልቅ ፕሮጀክቶችን ይነድፉባል። አእምሮ እንዲሰራ ያደርጋሉ። ከፍ ብሎ እንዲሰማ ያደርገዋል። ሆን ብሎ ነው እንዲመራውት። ከእነሱ ጋር ያለ ግንኙነት ፎክሎር ናቸው። ከፍታ ውስጥ እንድትገባ ያደርገዋል። ከፍ ካረጉ በኋላ ያወርደዋል በቀስታ። የዝቅተኝነት ስሜት እንዲሰማ፣ የራስ መውደድ እንዳይኖር ያደርጋሉ። በጭራሽ ኃላፊነት አይወስዱ። ላረጉን ነገር ሁላ አንተ ጥፋተኛ እንደሆንክ እና የጭካኔ በትሪያቸውን ያሳርፉባል። በሶስተኝነት ደረጃ መርዛማ ባህሪ ያላቸው አይነት ሰዎች ውስጥ በሶስተኝነት ደረጃ የምናየው ፕሮፌሽናል ተጎጂ ወይም ደግሞ ፕሮፌሽናል ቪክቲምስ የሚባሉ ናቸው። እነዚህ በብዛት አይገኙ። ህይወቱ ሁልጊዜ ለነሱ ኢፍትሃዊ ነች። ሁሌም እየተሰቃዩ ነው እና ለነሱ መጥፎ ስሜት ከተሰማቸው አንተም መጥፎ ስሜት እንዲሰማ ያን ስሜታቸውን ያጋሩሃል ወይም ደግሞ ያጋቡባል። በመጀመሪያ ርህራሄ ይሰማታል። መርዳት ትፈልጋለህ፣ ነገር ግን በጊዜ ሂደት ትገነዘባለህ በእርግጥ እርዳታን አይፈልጉም። ትኩረትን ይፈልጋሉ። ርህራሄን የፈለጉ መስሎ ይቀርበዋል። ለማልቀስ ትከሻህን ይነካኳል። ዓለምን፣ ወላጆቻቸውን፣ ስርዓቱን፣ የቀድሞ ዘመናቸውን ይወቅሳሉ። ግን በጭራሽ ራሳቸው በውስጣቸው ያን አይደለም። መፍትሄው ሀሳብ ከሰጡ የማይሰራበትን ምክንያቶች ይነግረዋል። ለመራመድ አይሞክሩም።
ለመራመድ መሸከምን እንኳን አይፈልጉም። የእውነተኛ ፈውስ የፈለጉ ይመስላል፣ ግን ለእውነተኝነት መፈወስን አይፈልጉም። ማለቂያ የሌለው መጉረምረም በውስጣቸው አለ። አንተንም እንደዛ እንድትሆን ያደርገዋል። እነዚህ ሰዎች ስሜትን ያደክማሉ፣ ዑደት ውስጥ እንድትገባ ያደርጉና ይጠምደዋል። አንተንም ሰላም ያሳጧል፣ ሰላምን ይነፍጓል። ሁለተኝነት ደረጃ መጥፎ ወይም ደግሞ ቶክሲክ ፒፕል ከምንላቸው ወይም ደግሞ መጥፎ ባህሪ ካላቸው ሰዎች እና መርዛማ ባህሪ ያላቸው ሰዎች ውስጥ በአራተኝነት ደረጃ ተጋብሮ ጠበኛ አይነቶች ወይም ደግሞ ፓሲቭ አግሬሲቭ ታይፕ የሚባሉት በቀጥታ አይገቱም፣ ነገር ግን ሁልጊዜ ጥፋተኝነት ስሜት እንዲሰማ፣ ግራ እንዲገባ ወይም እንድትበሳጭ የሚያደርግ ሰው አጋጥሞ ያውቃል? እነዚህ ማለት ነው። ዝምታ እንደ መሳሪያ ይጠቀማሉ። የኋላ እጅ ምስጋናቸው አብጫቢዎች ናቸው። እንደዚህ ነገሮችን ይሰማሉ። ያን ስራ ታገኛለህ ብለው አልጠበቅኩም ነበር። እድለኛ ነህ ወይንም ደግሞ ደህና ነህ፣ እንደ ሁልጊዜ ራስን እንደማርኮ ይገምታሉ። ተጋብሮ ጠበኞች በስሜታዊ ውጥረት መጠቀም ያደርገዋል። በአሽሙር በዝምታና በስውር ቁፋሮች ውስጥ ይቀብረዋል እና ጉዳቱ በራስ መተማመን ስሜትን እንዲቀንስና ጭንቀት እንዲጨምርብህ ያደርጋሉ። ሁሌም ካንተ ጎን የቆሙ መስሎ፣ የጠቀመ መስሎ፣ የተሳካል መስሎ፣ ሲሳካል የተደሰቱ መስሎ ይቀርበዋል። ግን በውስጣቸው ቁመኞችና ጎጆች ናቸው። ቀስ በቀስ እውነቱን ያፈርሱባል፣ አንተንም ያፈርሳሉ። የራሳቸውን ቤት ለመገንባት የአንተን ቤት ሊያፈርሱም ይችላሉ። በዝምታ በቀስታ በውስጥ ይራመዳል። በግልጽ መጋፈጥ ካልመረጥ ያፈርሱታል። በአራተኝነት ደረጃ መርዛማ ሰዎች አይነቶች ውስጥ ቀናተኛው ሳቦተርስ ወይም ደግሞ ጁሊየስ ሳቦተርስ የሚባሉት ናቸው። እነዚህ ስትታገሉ ደስ ይላቸዋል፣ ሲያበሩ ይቀንሳሉ። እነሱ ማየት አይፈልጉም፣ ስትነሳ ማየት አይፈልጉም። ምክንያቱም የእነሱ የአንተ ስኬት የእነሱ ውድቀት መስሎ ስለሚሰማቸው በመጀመሪያ ላይ የእርሱ መነሳሳት ወይም ደግሞ የእሱን ስኬት የፈለጉ ይመስሉታል። ፈገግ ይላሉ፣ ትክክለኛ ቃላትን ይናገራሉ፣ ግን ከትዕይንቱ በስተጀርባ ያፈርሷል። ስላንተ ወሬ ስላንተ አልባታ ያወራል። ድልን ዝቅ ያደርጋሉ። ጉዳዩ ያን ያህል ልክ አይደለም ብሎ አእምሮን ያፈርሱታል እና እነሱ ይገለብጡባል። ከአንተ በስተጀርባ ይዶሉ በጭራሽ አቀብ እነዚህ ቅጥቅ እንደ ተንፋሽ የሚፈልጓት ይመስላል። ግቦችን ይጠብቃሉ። በዝምታ ተንቀሳቀስ እና በተሳካ መለፈት። በስድስተኝነት ደረጃ መርዛማ ባህሪ ካላቸው ሰዎች ውስጥ ከመርዛማ አይነቶች ውስጥ ወይም ደግሞ ቶክሲክ ፒፕል ከምንላቸው ውስጥ በስድስተኝነት ደረጃ መቆጣጠሪያ ታሪክ የምንላቸው ነው። እነዚህ አይጮውም፣ ያዛሉ። የምትለብሰውን ከማጋ እንደምትሄድ የት እንደምትሄድ ይቅር ብሎ ይደብቁ። ስላንተ ብቻ ይናገራሉ። ለዛ ነው ስላንተ ብቻ የተጨነቁ መስሎ እንድትወጣ የሚፈልግ ይቆጣጠሩ። ሙሉ ለሙሉ ፍቅር የሰጡ መስሎ ይቆጣጠሩ፣ ይገድበዋል። ቁጥጥርን ብልጭታዎች በላይ ጠምዷል። ነገሮች ከእነሱ መንገድ ካልተደረጉ ይሰርፋል፣ ይተቻል ወይም ደግሞ ይናቅፋል። ቀስ በቀስ ድምፅን፣ ነፃነትንና ደስታን ያሳጠዋል። ይህ አይነቱ ብዙውን ጊዜ በግንኙነቶች፣ በቤተሰብ፣ በራስ ቦታዎች ላይ በስራ ቦታዎች ላይ ይታያሉ። እንደዚህ አይነት ባህሪ ያላቸው ሰዎች መርዛማ ሰዎች ሁሉ ጊዜ አደገኛ ናቸው። ያሉ ማራኪና ስቂ ሊሆኑ ይችላሉ። ይራቀሉ። እዛ ላይ ነው እውነታውን መረዳት አለብን። ምልክቶችን በችላ በምትልበት ጊዜ እየጠነከረ ነገሩ ግን መራመድ ካልቻልክ አስሮ ያስቀምጧል። የራሳቸው እስር ቤት ውስጥ ያስገባል። በአስመሳዮች፣ ነፍጠኞች፣ ውሸተኛ ጓደኛሞች፣ ስሜታዊ ናፋቆች፣ ለሁሉ ራስን ለይተ ማውጣት ካልቻል ቀስ በቀስ ሳታውቅ እነሱ ተቆጣጥሮ ይቀብሩሃል ማለት ነው። እናመሰግናለን። አእምሮ ሜድ መልካም ጊዜ